እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን። መዝገበ ረድኤት ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለት፣ እመቤታችን ያለችበት ቤት ሁሉ ደስታ ይሞላዋል። አተው የከፋቸው አግኝተው ደስ ይላቸዋል። ለምን? የበረከት ምንጭ ናትና። ጸጋን የተመላሽ ሆይ ደስ ይበልሽ ብሏታል ቅዱስ ገብርኤል። ጸጋን የተመለ ምን አይነት ጸጋ? የፈውስ ጸጋ፣ የሀብት ጸጋ፣ የጥበብ ጸጋ፣ ጸጋን ሁሉ የተመላች ናት እመቤታችን። መዝገበ ረድኤት ጸጋን ሁሉ ስለተመላች እመቤታችን የገባችበት ቤት ሁሉ ጉድለት